ሰላም ጤና ይስጥልን። ይህ የተረሱ ታሪኮች፣ ወጎች፣ አፈታሪኮችና የሰው ልጅ ጥንታዊና ዘመናዊ ሁለንተናዊ ምልከታዎችን፣ አስተሳሰቦችና ጥበቦችን የምናወሳበት ሎስት ሌጀንድስ የተባለ የዩቲዩብ ቻናላችን ነው። በዛሬው እይታችን ጌታ ኢየሱስ በተወለደበት ዘመን የጥበብ ሰዎች ተብለው የሚጠሩት ነገስታት የመራ ኮከብን በተመለከተ እናወጋለን። አብራችሁን ቆዩ። ዛሬ ማታ ወደ ላይ ቀና ብላችሁ ብትመለከቱ የምታዩት ጨለማውን ሰማይ ብቻ አይደለም። የምታዩት የጥንቱን ዓለም ታላቅ መጽሐፍ ነው። ለዘመናዊው ሳይንስ ከዋክብት ማለት በቢሊዮን ኪሎሜትሮች ርቀው የሚገኙ የሚንቀለቀሉ የጋዝ ኳሶች ናቸው። ነገር ግን ቴሌስኮፕ ባልነበረበት፣ ሳተላይት ባልተፈጠረበት በዚያ ሩቅ ዘመን ለአባቶቻችን ሰማዩ ሌላ ትርጉም ነበረው። ከዋክብት ለነሱ የሰማይ ፊደላት ነበሩ። ነገስታት ሲወለዱ የሚያበስሩ፣ መንግስታት ሲወድቁ የሚያስጠነቅቁ የፈጣሪ መልእክተኛ። ከነዚህ የሰማይ ተማሪዎች መካከል ደግሞ ታሪክ በወርቅ ቀለም የጻፋቸው ሰብአ ሰገል ወይም የከዋክብት ጠቢባን ይገኙበታል። ዓለም በእንቅልፍ በነበረችበት ሰዓት እነሱ አይናቸውን ከሰማይ ላይ አልነቀሉም ነበር። እናም ያንን ምልክት አዩ። ሳይንስ የፕላኔቶች መገጣጠም ነው ይለናል። ትውፊት ደግሞ መሪ መልአክ ነው ይላል። ለመሆኑ እነዚያ ከምስራቅ ከኢትዮጵያና ከፋርስ የተነሱ ጠቢባን በሰማይ ላይ ያነበቡት ምስጢር ምን ነበር? ያ ኮከብ እንዴት መራቸው? ጥንታዊውስ የሥነ ከዋክብት ጥበብ ወይም አኒሰንት አስትሮኖሚ ምን ያህል ረቂቅ ነበር? ዛሬ በሎስት ሌጀንድስ ትረካችን በዘመናዊው ጩኸት የተረሳውን የሰብአ ሰገልና የከዋክብትን ጥንታዊ ምስጢር እንፈታለን። እስከ መጨረሻው አብራችሁን ቆዩ። ቀደምት አባቶቻችን ከዋክብትን እንደ አዝራር በሰማይ ላይ የተበተኑ የብርሃን ነጥቦች ብቻ አድርገው አይመለከቷቸውም ነበር። ለምሳሌ በመጽሐፈ ሄኖክ ላይ እንደተጠቀሰው ከዋክብት ስም አላቸው፣ የሚወጡበትና የሚገቡበት መስኮት አላቸው። እያንዳንዱ ኮከብ በፈጣሪ የታዘዘለት የራሱ የሥራ ድርሻ እንዳለው ይታመናል። ጥንታውያኑ ግብፃውያን ሲሬስ የተባለችው ኮከብ ስትወጣ የአባይ ወንዝ እንደሚሞላ ያውቁ ነበር። የባቢሎን ጠቢባት ደግሞ የፕላኔቶች መገጣጠም ታላላቅ ነገስታት እንደሚነሱና እንደሚወድቁ የሚነግር የሰማይ ፊደል ነው ብለው ያምኑ ነበር። ሰብአ ሰገል የሚለው ቃል በራሱ ትልቅ ትርጉም አለው። ሰብ ማለት ሰዎች ማለት ሲሆን ሰገል ደግሞ ጥበብ ወይም ዕውቀት ማለት ነው። በኢትዮጵያ ትውፊት መሰረት እነዚህ ጠቢባን ከምስራቅ የመጡ ነገስታት ናቸው። ስማቸውም ታምሪን፣ ካስካድ እና መኩር ተብሎ ይጠራል። እነሱም ልክ እንደ ሄኖክ የሰማዩን ምስጢር የሚያውቁ የከዋክብትን አካሄድ የሚቆጥሩ አስትሮኖመርስ ነበሩ። ጥንታዊ ትንቢት እንደሚለው አንድ ታላቅ ንጉሥ በሚወለድበት ጊዜ በቀን ብርሃን የምትታይ ኮከብ በሰማይ ላይ ትገለጣለች። የሰብአ ሰገል ኮከብ ግን እንደ ማንኛውም ኮከብ አልነበረም። ጥንታውያን በትረካቸው ውስጥ እንዲህ ይሉታል። ይህ ኮከብ እንደ ንስር ክንፍ አለው፣ እንደ እሳትም ይነዳል። ዮሐንስ አፈወርቅ እንደሚለው ይህ ኮከብ በቀን ይበራል፣ በደመና ውስጥ ያልፋል። ጠቢባኑ ሲቆሙ ይቆማል፣ ሲጓዙም ይቀድማቸዋል። ይህንን ትንግርት ከዘመናዊ ሳይንስ ጋር ለማያያዝ የሚሞክሩ ብዙ ናቸው። አንዳንዶች ኮሜት ወይም ሃሊስ ኮሜት ነው ይላሉ። ሌሎች ደግሞ የጁፒተርና የሳተርን ፕላኔቶች መገጣጠም ነው ይላሉ። ነገር ግን ለአባቶቻችን ይህ ኮከብ መሪ መልአክ እንጂ ግዑዝ አካል አልነበረም። የሚገርመው ነገር ስለ አንድ ምስጢራዊ ኮከብ የሚናገሩት ሰብአ ሰገል ብቻ አይደሉም። በግሪክ አፈ ታሪክ ወይም ግሪክ ሚቶሎጂ ስለ ኦሪዮን አዳኙ የሚነገረው ታሪክ አለ። በቻይና ጥንታዊ ትውፊት የእንግዳው ኮከብ ወይም ገስት ስታር የሚባል በድንገት የሚከሰት ታላቅ ብርሃን በታሪክ መዝገባቸው ላይ ሰፍሯል። ነገር ግን በቤተልሔም ሰማይ ላይ የታየው ኮከብ ልዩ የሚያደርገው ሰዎችን ከአንድ ሀገር ወደ ሌላ ሀገር አሻግሮ በአንድ በረት ላይ ቆሞ የምስጢር ሁሉ ቁልፍ ወደ ሆነው ሕፃን መምራቱ ነው። ዛሬም ቢሆን የሰው ልጅ ወደ ማርስና ወደ ሩቅ ጋላክሲዎች ለመድረስ ይተጋል። ነገር ግን ጥንታውያኑ በባዶ አይናቸው ያዩት የነበረው የመንፈስ ብርሃን ዛሬ በቴሌስኮፕ ከምናየው በላይ ጥልቅ ነበር።
የሰብአ ሰገል ኮከብ አንድን ታሪክ አጠናቆ ሌላን ታሪክ የጀመረ፣ ሳይንስን ከእምነት አፈታሪክን ከእውነት ጋር ያቆራኘ ታላቅ ትንግርት ነው። እናንተስ በሌሊት ሰማይ ላይ ከሚታዩት ከዋክብት መሃል የትኛው ይበልጥ ይስባችኋል? ስለ ከዋክብትስ ከአያቶቻችሁ የሰማችሁት ሌላ ምን አፈ ታሪክ አለ? ሐሳባችሁን በኮሜንት ላይ አጋሩኝ። ለዛሬ የነበረን ቆይታ በዚህ ይጠናቀቃል። ከወደዳችሁት ላይክ በማድረግና ሰብስክራይብ በማድረግ ሌሎችም እንዲዳረስ አድርጉ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እስከ ቀጣይ ሰላም።